ሰላም ትሬደርስ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። እንደሚታወቀው ዛሬ የወሰድኩትን ትሬድ ምን አይቼ እንደወሰድኩ ነግራችኋለሁ። ዛሬ ጁላይ 2 2026 ነውና ማርኬቱን ከፎር ሃወር አንፃር እንዴት አይቼ ትሬድ እንደወሰድኩ አሳያችኋለሁ። ባለፈው አንድ ቪዲዮ ሰርቼላችሁ ነበር። ያን ቪዲዮ ምንድነው የሚያመለክተው ማርኬቱ እነዚህ ዞን ብሬክ የሚያደርግ ከሆነ ወደ ባይ እናያለን ብለን እየጠበቅን ነበር። ግን ዛሬ ሐሙስ ደርሰናል። ማርኬቱ ብሬክ ማድረግ አልቻለም። ግን 1 ታይምስ 2 ታይምስ 3 ታይምስ አሁን ዛሬም ደግሞ ሐሙስ ላይ ማርኬቱ እርግጥ ዛሬ ኤንኤፍፒ አለ። ግን እቺኛውን ዞን ብሬክ አድርጎ የሚወጣ ከሆነ እስከዚህኛው ዞን ድረስ ይመጣል ብለን ኤክስፔክት እናደርጋለን። እስከዚህኛው ሰፖርት ዞን ድረስ ይመጣል ብለን ኤክስፔክት እናደርጋለን። ስቲል ማርኬቱ ብሬክ አልተደረገም። ግን ለንደን ላይ የወሰድኩትን ትሬድ ላሳያችሁ። ማርኬቱ እቺኛውን ዞን ብሬክ አድርጎ ከወጣ በኋላ እዚች ጋር ያለችውን ዞን ብሬክ አድርጎ ከወጣ በኋላ እዚች ጋር እንደ ሰፖርት ሪያክት እያደረገ ነበረ። ትላንት እቺኛውን ዞን ብሬክ አደረጋት። ነገር ግን ፌክ አውት ነበረች። ማርኬቱ አሁንም ስቲል ዲማንድ ዞኑን ነው ተች ያደረገው እንጂ ቡል ስትራክቸር ነው ያለው ወደ ላይ። ምንድነው ታዲያ የተፈጠረው ከተባለ ዛሬ ትሬድ እንድንገባ ያደረገን ነገር ማርኬቱ ተመልሳ እቺኛዋን ካንድል ኢንገልፍ አድርጎ ሲወጣ ዛሬ ወደ ባይ ሴታፕ እየጠበቅን ነበር። ዋናው ላይ ደግሞ ያለውን ነገር ገብቼ ላሳያችሁ እንዴት ትሬዱን ቴክ ማድረግ እንደቻልኩ ከሚሉ አንፃር በደንብ ክሊር እንዲሆንላችሁ ማለት ነውና ዋናው ላይም እዚህኛው ሰፖርት ዞን ላይ ማርኬቱ ሬዚስታንስ ዞን ላይ እንደ ሰፖርት ሪያክት እያደረገ ነበር። እዚች ጋር የተፈጠሩትን ኢኳል ሃዮች ወደ ታች በመውረድ ረና አደረጋቸው። ነገር ግን ማርኬቱ ምንድነው በዛው መቀጠል አልቻለም። ማርኬቱ መጥቶ ሎ መፍጠር አልቻለም። ነገር ግን እዚች ጋር ማርኬቱ መነሳት ጀመረ። እዚች ጋር እኛ ኢንትሪ ለመፈለግ አሰበን እስከዚህኛው ሰፖርት ዞን ድረስ ወይም ደግሞ እቺኛውን ሃይ ረና ያረጋታል ብለን ስላሰብን ኤክስፔክት ስላደረግን ከዛ 5 ሚኒት ላይ ገብተን ለንደን ላይ ትሬድ ቴክ ለማድረግ ኦፖርቹኒቲ እየፈለግን ነበረ። ምን አይነት ትሬድ ቴክ እንዳደረግኩ ላሳያችሁ። ማርኬቱ እዚች ጋር ዳይሬክትሊ ወደ ታች ዳምፕ አድርጎ እየወረደ ነበረ። ነገር ግን ማርኬቱ በዛው መውረድ ወርዶ ወደ ታች መቀጠል ስላልቻለ እዚች አካባቢ ጋር ማርኬቱ ስትራክቸር ቀየረ እና ሃየር ሃይ ሃየር ሎ መፍጠር ጀመረ። ከዛ ማርኬቶችኛው አሉ ወደ ላይ ተመልሳ ሪያክት እያደረገች ከዛ እዚችኛዋን ሃይ ኦር ሬዚስታንሱን ብሬክ ማድረግ ሲጀምር እዚች ጋር ትሬድ መግባት ቻለን ማለት ነው። ማርችኛዋ ዞን ላይ ትሬድ መግባት ቻለን። ከዛ ማርኬቱ ቀጥታ ሄዶ ፉል ቲፒ ሂት አረገ። ሪስክ ሪዋርዱ 1 to 12 ሪስክ ሪዋርድ ነበረ። አሪፍ ትሬድ ነበረ። ወሰኖችን ትሬድ ከነዚህ ነገር አንፃር ነው አይተን ቴክ ማድረግ የቻልነው ማለት ነውና እንደ አይነት ትሬዶች ሁሌ ስንወስድ ሉዝ የሚሆን ዊን እናሳውቃችኋለን። ከኛ ደግሞ ከፕራይስ አክሽን አንፃር መማር ያለባችሁን ነገር እንድትማሩ እናደርጋለን። እናመሰግናለን። ሰብስክራይብ ማድረጋችሁ እንዳይረሳ። ቪዲዮንም ደግሞ አይታችሁ ከተመቻችሁ ላይክ አድርጉ። እናመሰግናለን።